ሶ ዲዛይን ስንሰራ ዋነኛውን መረዳት ያለብን ፋሽን ዲዛይን ስንረዳው ከየት እንጀምራለን? የጀመርነው ሀሳብ እንዴት ነው ፕሮዳክት የሚሆነው? በብዛት ልብሱ ካለቀ በኋላ ነው ላይክ ብዙ ጊዜ እንደ ዲዛይነር የምንጨነቅበት ዋናው ክፍተቱ እንደ ክፍተት ብዬ የማስበው ወይ ማንኛውም እዚህ ፕሮፌሽን ውስጥ ያለው የሚቸገረው ዋናው ነገር ልብሱን ካለቀ በኋላ ነው የምናስበው። ለምሳሌ ላይክ የሆነ ቀሚስ እሰራለሁ ስንል ምን አይነት ቀሚስ መጨነቁ ይኖራል። እነዚህን እንዴት ነው የምናቀላቸው? ማለት አይተን መድገም ቀላል ስራ ነው። ኢስ ኮልድ ኖክ ኦፍ ይባላል። የተሰሩትን መድገም ኖክ ኦፍ ይባላል። እንደ ዲዛይነር እንዴት ነው ብናስበው፣ ሀሳቡስ እንዴት ነው የምናቀለው፣ ጭንቀቱስ እንዴት ነው የሚቀለው የሚለውን አጠር አድርጌ አወራቸዋለሁ። ዊዝ ቪዥዋል ስለሆነ ቀላል ነው። ዛሬ የምናወራበት ዲዛይን ፕሮሰሱ እንዴት ይጀምራል፣ ከምን ተነስተን ምን ላይ እንደርሳለን፣ ፕሮሰሶቹ እንዴት እናቀላቸዋለን፣ እንደ ዲዛይነር አይዲያዎቻችን እንዴት ነው ኢንተርፕሬት የምናደርገው፣ ገበያ ላይም እንዴት ነው ኤፌክቲቭ ሆነ የምንሰራ የሚለውን ነገር ነው ማወራቸው ማለት ነው። ዲስከስ ብሪፍሊ ስለ ዲዛይን ፕሮሰስ እና እያንዳንዱን እያስረዳው አጠራጠር አድርጌ ኮንሰፕትን አስረዳቸዋለሁ። እነዚህ ዝርዝር ነው የምናወራቸው። የመጀመሪያው አንድ ፕሮዳክት ከመስራታችን በፊት we have to be inspired. Being inspired means የሆነ መነሻ ሀሳብ ሊኖረን ይገባል። we have to be aspired or we have to be የሆነ ፕሮቮክ ሊያደርገን ይገባል። የሆነ I want to work at this ወይ ደግሞ ይሄ ነገር መነሻ ሀሳብ እንደማለት ነው ኢንስፒሬሽን። መነሻ ሀሳብ ከየት እንነሳለን? ደግሞ ሌላ ሀሳብ ይሆንብናል አይደለ? መነሻ ሀሳብ ከየት ነው የምናመጣው? ሁለት ነገሮች አሉ መነሻ ሀሳብ ሲባል። መነሻ ሀሳብ አንደኛው could be tangible የሚታይ የሚያዝ ወይ ደግሞ tangible የሆነ ፊዚካል የሆነ ነገር ሊሆን ይችላል። ሌላኛው መነሻ ሀሳብ ደግሞ ምን ሊሆን ይችላል? could be an idea መጨበጥ የማይችል ነገር ሊሆን ይችላል። እንዴት ነው ያን ነገር ወደ ዲዛይን መቀየረው? ፍልስፍና ሊሆን ይችላል፣ አይዲዮሎጂ። እነዚህን ከየት ነው የምናገኛቸው? እንደ ዲዛይነር እንዴት አድርገን ነው መጠቀም የምንችለው የሚሉትን ነገሮችን ነው ማስረዳቸው ማለት ነው። አዘ ሶርስ መጠቀም የምንችለው አንደኛው እዚህ ጋር እንደምታዩት ፋሽን ይላል። ራሱ ፋሽን ከዚህ በፊት የተሰሩት ፋሽኖች መነሻ ሀሳብ መሆን ይችላሉ ማለት ነው። ለምሳሌ ይህን ቀላል አድርጌ ለማስረዳት፣ ለምሳሌ በልጅነታችን አንድ አይነት ልብሶችን ለብስ ነበር። ለምሳሌ ኮምፕሊት ልብሶችን፣ የላይና የስር ልብሶች አንድ አይነት ማች የሆኑ ልብሶችን ለብስ ነበር እና ከዛ በኋላ ደግሞ የሆነ ጊዜ ፋሽኑ አልፎበት አሁን ደግሞ እንደ አዲስ ፋሽን ሆኖ ይመጣል። ይሄኛው ኮንሰፕቱ ትሪክል አፕ ይባላል። ልክ እንደዚህ አይነት የፋሽን ፍሰቶችን ከፋሽን ራሱ ወስደን ወደ ፕሮዳክት ማምጣት እንችላለን። ይሄን ነገር ወደኛ እንደ ዲዛይነር እንደ ኢትዮጵያዊ የኛ የባህል ልብሶቻችን እንዴት መጠቀም እንችላቸው? ላይክ ትግራይ አካባቢ ያሉ ልብሶች እንዴት መጠቀም እንችላቸው? ሌላ አካባቢ ያለው ስፔሲፊክሊ የኛ ትምህርት ቤት እዚህ ትግራይ ስለሆነ ብዙ ካልቸሮችን አለ እና እነዛ ነገሮችን ከሞደርን ያለው አስፔክቶችን እንዴት ማምጣት የምንችለው? ፋሽን ሲባል ቅዱ ይኖረዋል፣ ሲልዌት ይኖረዋል። አሁን ሲልዌት ብዙዎቻችን አናውቀው። ሲልዌት ማለት የልብሱ ቅድ ወይ ደግሞ የልብሱ ቅርጽ እንደማለት ነው። ለልብሱ ዲፋይን የሚያደርገው ሲልዌት ነው። ሌላ ልብስ ዲፋይን የሚያደርገው ከለር ነው። ሌላ ልብስ ዲፋይን የሚያደርገው ማቴሪያል ነው፣ ጨርቅ ማለት ነው። ማቴሪያል የተለያዩ ማቴሪያሎች ይኖራሉ። እያለ ልብስ እንዲሆን የሚያደርጉትም የተለያዩ ኮንሰፕቶች አሉ እና የሆነ የፋሽን አይዲዮሎጂ ወይ ያለው ትሬንድ ወደኛ ራሳችን ማምጣት የምንችለው ያ ኢንስፓየር ሊያደርገን ይችላል ማለት ነው። እንደ መነሻ ሀሳብ ፋሽን ራሱ መነሻ ሀሳብ ይሆናል። ለምሳሌ አሁን ልብሶቻችን ለምሳሌ ጋቢ ብንወስድ፣ ለምሳሌ ጋቢ በብዛት በእኛ ባህል ጋቢ የምንለብሰው የሆነ ብርድ ሲሆን ወይም ደግሞ በብዛት ሀዘን ቤት ስንሄድ ወይም ደግሞ የሆነ በዓላት ሲኖር ወይም ደግሞ ሽምግልና ስንሄድ ወይም ደግሞ ቤተክርስቲያን ስንሄድ ነው የምንለብሳቸው የጋቢ ካልቸር ይዙ። ጋቢን ከፋሽን አስፔክቱ ልብሶችን ስናይ ለምሳሌ ሁዲ ጃኬቶችን እንደ ካፖርት አንድ ዩኒክ የሆኑ ጃኬቶችን በጋቢ መስራት እንችላለን። የነበረ ግን ያልተለመደ ነገር እያመጣን ይሆናል። ከዜሮ ቢፈጠር ነገር የለም ማለት ነው። ሌላኛው ሂስትሪ ነው። ታሪክ እንደራሱ መነሻ መሆን ይችላል። በሆነ ታሪክ ላይ መስራት እንችላለን ማለት ነው። እንደ አይዲያ ሂስትሪ መጠቀም እንችላለን። ሪሰርች ዱ ዮር ሂስትሪ ላይክ ሪሰርች ስታደርጉ ሂስትሪ ላይ ሌላ አድቫንቴጅ ይሰጣቸዋል እና ከዛ ተነስታችሁ የሆነ ዲዛይን ማሰብ መነሻ ሀሳብ አላችሁ ማለት ነው። አርኪቴክቸር ሌላኛው ነው። ፍሮም አርኪቴክቸር ህንፃ አለን። ሌላ አርኪቴክቸሮች በእኛ ባህል ላይ ስንመጣ አክሱም ስ ላይክ ፓርት ኦፍ አን አርኪቴክቸር
በእጅ የተሰራ ዋና ላይክ ዩኒክ የሚባሉት አንዱ ነው። ሌሎችን ቡቅራ ላይክ የተሰሩትን ምናምን እኛ ሀገር ላይ ብናይ ፓርት ኦፍ አርኪቴክቸር ናቸው። ሰው ፕሮዳክታችን ላይ እንዴት መጠቀም እንችላለን የሚለውን ነገር ኢንተርፕሬት ማድረግ ነው። አሁን መጀመሪያ መነሻ ሀሳብ ነው። ኢንተርፕሬቴሽኑ ሌላ ፕሮሰስ ነው እና ሀው ዱ ዊ ኢንተርፕሬት ስቀጥል አወራበታለሁ። አሁን ግን ከባዶ እንደዚህ ከመጨነቅ መጀመሪያ መነሻ ሀሳብ ሲኖረን ያቀልልናል። ከዛ ኢንተሪየር ዲዛይን አለን። ኢንተሪየር ዲዛይን የራሱ ፋክተሮች አሉ። ለምሳሌ ሞደርን ላይሆን ይችላል። ኢንተርናሽናል ኢንተሪየር ዲዛይን ይጠቀማሉ። ወደኛ ኢንተሪየር ዲዛይን ስንመጣ እኛ ሀገር ምን አለ? ላይክ ወደ ገጠሩ አካባቢ ስን ኢንቴሪየር ምን ይጠቀማሉ? ለየት ያለ ነገር ምን አለ? how can I use it as a product? እና እነዚህ አሁን ለኛ ባህል ላይ አሁን የእንስሳ ቆዳ እንደ ኢንቴሪየር ዲዛይን ቤት ማስጌጫ ይሆናል። ለምሳሌ እንደ አገልግል ነገር ደግሞ ቤት ማስጌጫ ይሆናል። ሶ ያ እንደ ኢንቴሪየር የተጠቀሙት እና እንደ ፕሮዳክት እንዴት ኢንተርፕሬት ላድርገው የሚለውን ነገር ኢንስፓየርድ መሆን እንችላለን። ሌላ ፎቶግራፊ ነው። ኤኒ ፒክቸርስ ልብሶቻችን ላይ ስንገዛ የሆነ ሰው ማናውቀው ሰው እናገኛለን። ጽሁፍ ሊሆን ይችላል ወይ ፎቶ ሊሆን ይችላል። ላይክ አዝ አ ቪዥዋል አስፔክት እንደ ፕሪንት፣ እንደ ኤምብሮይደሪ፣ እንደ የተለያዩ ነገሮችን ተጠቅመን አይተናል ልብስ ላይ። ሰው ምን ላምጣ የሚሉት ነገሮች ይመጣሉ። ሌላ ኔቸር ነው፣ ተፈጥሮ። ብዙዎቻችን ያው ተፈጥሮ ኤቭሪ ፕሮዳክት ላይ እናገኘዋለን። እንደ አበባ፣ ቅጠሎች፣ የተለያዩ ላይክ እንስሳም ሳይቀር ኤኒ ናቹራል የሆኑ ነገሮች ልብሶቻችን ላይ እናገኛለን። እንኳን ይሄ የባህል ልብሶቻችን ላይ ራሱ ብናይ፣ ጥልፎቻችን ላይ ብናይ አበባ ይኖራል፣ ቅጠል ይኖራል። እንደዚህ ነገር ኢንስፓየርድ ሆኗል፣ ከኔቸር ኢንስፓየር ሆኗል ማለት ነው። ሶ ኔቸር ኢዝ ዘ ሞስት አሜዚንግ አስፔክት ኦፍ ኢንስፒሬሽን። ሶ ከኔቸር ተነስተን ሀሳብ መስራት እንችላለን። ፊልም እና የተለያዩ ሾዎች መሆን ይችላሉ። ሙዚቃ ራሱ አዘን ኢንስፒሬሽን መጠቀም እንችላለን። ዋነኛውና ትልቁ ደግሞ ባህል ነው። ሶ ካልቸር ኢዝ ቬሪ ሂውጅ እና እኛ ባህል ላይ ብዙ አስፓየር የሚያደርጉ ልማዶች ነው። ያ ባህል ማለት ልማድ ነው እና ከዛ የተለመዱ ልማዶችን እንዴት ኢንተርፕሬት እናድርጋቸው? ያ ባህል የሆነ ኤሪያ ላይ የተለመደ ባህል፣ ለምሳሌ ባህል ልብሶቻችን ብንመጣ ትግራይ አካባቢ የሆነ ኤሪያ ላይ የአለባበስ ልዩነት አለ። የሆነ ኤሪያ ላይ ስትሄድ ደግሞ የራሳቸው ኢንተርፕሬቴሽን ኦፍ ካልቸራል ድረስስ አለው። እነዛ ተጠቅሜ ምን አርት ክሬት ላድርግ፣ ምን አዲስ ኮንሰፕት ክሬት ላድርግ እንላለን። ሰው ሀገር ላይ ኢትዮጵያ ላይ ብንሄድ ደግሞ ብዙ አይነት ካልቸሮች አሉ እና ከነዛ ውስጥ እንዴት ልጠቀም how do I interpret የሚሉ ነገሮችን ያግዘናል። ሰው ከዜሮ ሳይሆን ይቀልልናል ማለት ነው። ሌላ አርት ኤንድ ክራፍት ነው። ኤኒ ፔይንቲንግ ሰዓሊ የሰሩትን በባህልም በሃይማኖትም በየትኛውም ነገር የምናገኛቸው ኢንተርፕሬት። ለምሳሌ ባህል ልብሶቻችን ላይ ብናይ መስቀል ይኖራል። ያ መስቀል ቲፒካሊ ከሃይማኖት ጋር ይያያዛል። ነጭ መሆኑ ፒዩሪቲን ይገልጻል ወይ ንጽህናን ለመግለጽ ነው። ሰው ጥልፍ ሲሆንና ጥለት ሲሆን የራሱ ትርጓሜ ያለው። አሁን ላይ ፍሪ ዊል ነው የምንጠቀመው፣ ግን ድሮ ትርጉም ነበረው። ጥልፍ ሲሆን ከፊት አዲስ ህይወት፣ ጥለቱ ከጀርባ ያረጀ ህይወት። በላይ ኦላፍ ከለርፉል ናቸው፣ ብሩህ ተስፋን ይገልጻሉ ምናምን። እነዚህ ኢንተርፕሬቴሽኖች ነበራቸው። አሁን ደግሞ የአጠቃቀም አፕላይ የምናደርጋቸው ልዩነቶች አሉ። ሰው ኤኒ አርት ፕሮዳክታችን ላይ መጠቀም እንችላለን። ክራፍቶችን ብንል አሁን ለምሳሌ ሰፌዶችን፣ ጀበና፣ ሲኒ፣ እነዚህ ሁሉ ክራፍቶች ናቸው እና እንዴት ነው ልብስ ላይ ማመጣቸው፣ እንዴት ነው ኢንተርፕሬት የምናደርጋቸው የሚለውን አዘ ሶርስ ኦፍ ኢንስፓይሬሽን ይሆንላል። ምግብ ለምሳሌ ልብስ ገዝተናል፣ ሎሊፖፕ ዶናት ያለውና ልብሶችን አይተናል ልብሳችን ላይ እና እኛ ላይ እንዴት እናምጣ፣ እንዴት ኢንተርፕሬት እናድርገው። ዋናው ሴል ለመሸጥ ስለሆነ ሰው ማይጨበጡትን ያልኳችሁ ደግሞ ቅድም ድሪምስ ኤኒቲንግ እንደ ሀሳብ ፊሎሶፊ ምናምን ሊሆን ይችላል፣ የሆነ ኢንቫይሮንመንት ሊሆን ይችላል፣ የሆነ የዛ ማህበረሰብ ስናሪዮ ወይ ደግሞ ሁኔታዎችም ሊሆን ይችላሉ እያለን ማሽነሪዎችም ሊሆን ይችላል። ምክንያቱም ልብስ ላይ ብስክሌት እናያለን፣ መኪና እናያለን። እነዚህ ነገሮችን ሶርስ ኦፍ ኢንስፓይሬሽን ስለሆነ ነው እና ትልቁ ሌላው ደግሞ ትራቨል ስናደርግ ጉዞ ስንወጣ እነዚህ የምናያቸው ዩኒክ ነገሮችን ያግዙናል። ሶ አት ኤንድ ኦፍ ዘ ዴይ ማለት የምፈልገው ከሆነ ነገር ኢንስፓየርድ መሆን መነሻ ሀሳብ ከየት ነው የምናመጣው የሚለው ከዜሮ ከመጨነቅ ይህን ያቀልልናል። ሶ ስሩ ዲስ ማግኘት እንችላለን ማለት ነው። ሶ ኢትስ ቬሪ ረዘም ስለሚል ለማሳጠር ያህል ነው። ሶ ኢንስፓየርድ ሆነናል። ከዛ መነሻ ሀሳብ ለምሳሌ በአክሱም አርኪቴክቸር ከሆነ አክሱም ወስጃለሁ። ሶ ያን አክሱም ለምሳሌ አክሱም as an example እየተጠቀምኩበት ነው። ሶ ያን አክሱም ዝም ብዬ አክሱምን አየውና በቃ ወደ ስራ ገባው ማለት አይደለም። ሶ I have to do research ማለት ስለዛ በደንብ ማወቅ ይኖርብኛል ማለት ነው። ሶ አክሱም ሐውልት ምንድነው? እንዴት ነው? ከየት መቼ ተሰራ? እንደዚህ ቅርጾቹ ምንድናቸው? I have to study visually literally እንደዚህ
ከኢንተርኔትም ከየትም ዳታ ጋዘር እያደረኩኝ ስለ አክሱም ያለኝ እውቀትን ምክንያቱም ፕሮዳክቴ ላይ ልጠቀመው ነዋ። ሶ አይ ዶንት ሃቭ ቱ ሚስ ኢንተርፕሬት ወይ ደግሞ በስህተት ሌላ ትርጓሜ መፍጠርም ስለሌለብኝ አንደርስታንድ ማድረግ ይኖርብኛል። ሪሰርቹ ምን ያግዘኛል? በደንብ እንዳውቀው ያግዘኛል ማለት ነው። ሌላ ለምሳሌ ሲኒዎችን ላይ ቡና፣ ጀበና፣ ሲኒ እንደዚህ ኮፊ ሰርሞኒ ኢትዮጵያ ላይ ፕሮዳክቶች ላይ ክሬት ማድረግ እፈልጋለሁ። አዲስ ትረንድ ክሬት አደርጋለሁ ምናምን ብንል ሲኒዎችና ጀበናዎች አሁን ሀቭ ቱ አንደርስታንድ ላይክ ምን ያህል ብዙ አይነት ዲዛይኖች ነው ያሉት። በጀበና በሲኒ ምን አይነት ዲዛይኖች ነው ያሉት? አሁን እንደዚህ ጌጥ ያለው የሌለው ምናምን እንደዚህ የሚባሉ ነገሮች ስላሉ ኢንዴፕስ ስለዛ ሪሰርች መስራት ይኖርብኛል። ሪሰርች ያግዘኛል፣ ስለ ኢንስፓይሬሽን ጥልቀት እንዲኖረኝ ያግዘኛል ማለት ነው። ሶ ዋናው ነገር ሪሰርች ቦርድ ዴቨሎፕ ያደርጋለሁ። አሁን ሪሰርች ቦርድ ምንድን ነው? የተነሳውበት አይዲያ ኢንስፓየር ካደረገኝ ስለዛ ጥልቀት ያለው ቪዥዋል ኢሜጆችን መሰብሰብ እጀምራለሁ። ሶ ኢት ዊል ቢ ማይ ሪሰርች ቦርድ ማለት ነው። ስን ኤግዛምፕል ሪሰርች ቦርድ ላይ ምን አደርጋለሁ? ያሉ ኮምፖነንቶች ከዛ በፊት ሪሌትድ የሆነ አይዲያዎች የተሰሩ ምናምን ስለዛ ጥልቀት እንዲኖረኝ ግብአቶችን አሟላለሁ እንደማለት ነው። ኢንስፓይሬሽን ቦርድን አዘጋጃለሁ። ሪሰርች ቦርድ አሁን ኢንስፓይሬሽን ቦርድ ስፔሲፊክሊ ሀሳቡ እንደማለት ነው። መነሻ ሀሳቤ ቦርዴ መነሻ ሀሳቤ እንደማለት ነው። ሪሰርች ቦርድ ማለት ደግሞ ስለዛ ጥልቀት ያለው ጥናት መስራት እንደማለት ነው። ክቢ ላይ ትንሽ ደቂቃ ስራም ሊሆን ይችላል፣ የቀናትም ስራ ሊሆን ይችላል። ዲፐንዲንግ ኦን ታይፕ ኦፍ ሪሰርች እንደምትሰሩት። ከዛ ዋነኛው አሁን ላይ you have to understand ቲም ቦርድ ምንድን ነው? አሁን ቲም ቦርድ እና ሙድ ቦርድ ብዬ ነው ማስረዳቸው። you don't have to ውስብስብ እንዳይሆንባቸው ለማቅለል ያህል ቲም ቦርድ ማለት ምን አይዲያ መስራት ፈልጋል። ለምሳሌ እንደ ልብስ አሁን ለምሳሌ ኦልሬዲ አይዲያው ላይ አክሱም ሐውልት እያልኩኝ ነውና አክሱም ሐውልት ጥናት ሰራ። ኦኬ በአክሱም ሐውልት ምን አይነት ዲዛይን ልስራ ከማለቴ በፊት ቲሜን ፎርሙሌት አደርጋለሁ። አሁን ቲም ምንድን ነው? ቲም ማለት ፕሮዳክት ላይኔ ምን ላይ ይረፍ። ያ መሰራውን ፕሮዳክት ላይን ካልተረዳሁት መሰራው ዲዛይን ሶፊስቲኬትድ ይሆንብኛል። ፕሮዳክት ላይን እንደማለት ላይክ ልብሱ ሲያልቅ ምን ይሁን የምን ይሁን። ለምሳሌ የዌዲንግ ድረስ ለምሳሌ የሰርግ ልብስ ይሁን ብዬ ከወሰንኩኝ ካሁኑ እንደ አይዲያ ኦኬ መስራት የምፈልገው የሰርግ ልብስ ነው ስል አሁን ለማሰብ አልቸገርም። ወይ ደግሞ ሰግመንቲንግ ካወቅኩት ለምሳሌ ፕሮዳክት ላይን አንደርስታንድ ካደረኩት ለምሳሌ እንደ ኬዥዋል ልብስ ወይ የዕለት ተዕለት ልብስ ነው የምሰራው ስል የዕለት ተዕለት ስል ደግሞ ልብሱ እንዴት ኢንተርፕሬት እንደማደርገው ይቀልልኛል። ሌላኛው የዋና ልብስ ነው የምሰራው ምናምን ብል ለምሳሌ ቲሜን ፎርሙሌት አድርጌዋለሁ። ሲሄድ አልቸገርም። ኢንዴፕዝ እየተረዳሁት ነው የሚሄደው እንጂ እየተቸገርኩኝ አልሄድም። ቲም ማለት ልብሱ ምን ላይ ፎከስ ያደርጋል። ለምሳሌ የእርጉዝ ልብስ ለምሳሌ የማተርኒቲ የሚባል አለ። አሁን ለምሳሌ እርጉዝ ለሆኑ ሴቶች የሚሰራ ልብሶች ፎከስ ካደረኩኝ ምን መሆን እንዳለበት አንደርስታንድ አደርጋለሁ። ለምሳሌ ኩቱር የሆኑ ሌክዠሪ ልብሶች ወይ ደግሞ ሮያሊቲ ወይ ደግሞ ሬድ ካርፔት የሚባሉ ፕሮዳክቶችን ፎከስ ካደረኩኝ ላይኑ ቀላል ይሆንብኛል። እንደዚህ ስፔሲፋይ ካላደረኩት ፕሮዳክት ላይን ብላችሁ ተረዱት እና ስፔሲፊክሊ ካልተረዳሁት የምሰራውም ይከብደኛል። እንደዚህ ዲፋይን ካደረኩት ግን ስሰራው ቀላል ይሆናል። ሙድ ምንድን ነው? እንደ ሙድ ቦርድ ሲምፕሊ በአማርኛ ሳስረዳችሁ ሙድ ማለት ከዚህ በፊት አሁን ቲማችን የምንሰራው ቲም ቦርድ ያለው ምን ላይ ይረፍ እንደማለት ነው። ልብሱ ሲያልቅ ምን ላይ ፎከስ ያድርግ? ኬዥዋል ላይ ነው? ሆት ኩቱር ላይ ነው? am I trying to create ምን አይነት ፕሮዳክት ነው ማለት አክቲቭ ዌር ላይ ነው? ኪድስ ዌር ላይ ነው? ወመንስ ዌር ላይ ነው? ምንድነው መስራት የምፈልገው? እንደዚህ ስፔሲፊክሊ ከተረዳሁት ለመስራት አልቸገርም። that's why ፕሮዳክት ላይኔ ሲምፕል እና ኢዚ ይሆናል ማለት ነው። ሙድ ቦርድ ማለት ደግሞ ካሰብኩት ኢንስፓየር አክሱም ብዬ ለቀድም አክሱም ሐውልት ምን አይነት ልብሶች እኔ መስራት በምፈልገው ኢንተርፕሬቴሽን ለምሳሌ የዌዲንግ ድረስ ከሆነ ከዚህ በፊት በአክሱም ሐውልት ምን አይነት ዌዲንግ ድረሶች ተሰሩ በሙድ ደረጃ ከዛ ምን ያግዘኛል ሙድ ቦርድ ላይ የተሰሩን በአክሱም ሐውልት ካሉ ሙድ ቦርድ ላይ አምጥቼ ፎቶዎችን ቁጭ ሳደርጋቸው አይዲያ ይመጣልኛል ማለት ነው። ሌላኛው ደግሞ የዌዲንግ ድረሶችን ቪዥዋሊ ምን ይመስላሉም እረዳለሁ። አሁን ለምሳሌ ኦኬ የኔ ለየት እንዲል ምን ማድረግ ይኖርብኛል? ከዛ የተለመዱ ዌዲንግ ድረሶች ምንድናቸው? እኔ ምንድነው አዲስ ነገር መጨመር የፈለኩት? አሁን ብሬንስቶርም ሳደርግ ቀላል ይሆን ሞርክ ፋብሪኩን እረዳዋለሁ፣ ሙድ ላይ ከለሩን እረዳዋለሁ፣ ምን አይነት ቅርጽ ይኖረዋል። ለምሳሌ
የዌዲንግ ድረሶች የለመድናቸው የአወራረድ ቅርጽ ሲልዌት እንዳልኩት ቅድም የልብሱ ቅርጽ ምንድን ነው? ምን አይነት ማቴሪያል ይጠቀማሉ? ከለር ምን አይነት ነው የተለመደው? እኛ ጋር ዌዲንግ ድረስ ብለን ብላክ ብንል ከባህላችን ጋር ሄደም እንደዚህ እየተረዳሁኝ ይሄዳል፣ ይቀልልኛል እንደማለት ነው። ሙድ ቦርዲንግ በደንብ ፎርሙሌት እያደረኩኝ ልብሶቹ ምን ለምሳሌ እንደዚህ ኤግዛምፕል እያየን ያለ ነው ኦርጋሚ ነው። ኦርጋሚ አዝ ኢንስፓይሬሽን ስጠቀም ኦርጋሚ የተሰሩ ልብሶች ምናምን ፕሮዳክቶችን ሲያይ ኔክስት ለመስራት ይቀልልናል እንደማለት ነው። ሙድ ቦርድ ማለት ከዚህ በፊት የተሰሩ ልብሶች በእኛ አይዲያ የተሰሩ ልብሶች ከመረጥነው ፕሮዳክት ላይ ከመረጥነው ቲም እንደማለት ነው። ቲም ቦርድ ብዬ የለ የመረጥነው ሰግመንት ወይ ደግሞ ፕሮዳክት ላይን እንደማለት ነው። አሁን ጎን ለጎን የምንሰራው ምንድነው ላይን ቦርድ ይባላል። አሁን ኦልሬዲ አክሱም ሐውልት ብያለሁ እንደ ኤግዛምፕል። አክሱም ሐውልት ሳስብ ቅርጹ ምንድን ነው? የአክሱም ሐውልት ቅርጹን አስበዋለሁ። አክሱም ላይ ሳስብ ጀነራል ማክሮ የሚባለው ወይ ደግሞ አውተር ሼፑ አጠቃላይ ቅርጹን ማክሮ ዲዛይኑን እንደራ ማይክሮ ከገባ ደግሞ ውስጦቹ ያሉት ዲቴሎችን ምናምን ብገባ የሚኖረው እይታ እንደማለት ነው። ላይኖችን ምን እያደረኩኝ እሄዳለሁ? ኢንተርፕሬት እያደረኩኝ ፎርምም ክሬት አደርጋለሁ። ለምሳሌ እነዚህ የምሰራቸው ለምንድን ነው? የማወራቸው ነገር ላይን የምጠቀም ከሆነ ለምሳሌ ፕሪንት የምጠቀም ከሆነ፣ ጥልፍ የምጠቀም ከሆነ፣ ሳርፌስ ኢምብሌሽመንት የምጠቀም ከሆነ ኦር መስራት የምፈልገው እንደ ፓነልም እንደ ፓችወርክም እንደዚህ አይነት ስራዎችን ልብሶቻችን ላይ መጠቀም ስንፈልግ ነው እንጂ ሶሊድ የሆነ ወይ ደግሞ ኮምፕሊመንታሪ ከለሮች ወይ ደግሞ ጨርቅ ብቻ ተጠቅመን የምንሰራ ከሆነ ላይን ቦርድ ላያስፈልገን ይችላል። ፎርሙሌት ሳደርገው ፎርም ቅርጽ ማለት ነው። ፎርም ማለት ባጭሩ ቅርጽ እንደማለት ነው። ያ ቅርጽ እንዴት ነው ኢንተርፕሬት ማድረገው? አንዳንዴ አክሱም ስንል በጣም ቪዥዋል የሆነ 3D ማድረግ እችላለሁ። ሲምፕሊ 2D ማድረግ እችላለሁ። አውተር ላይን ማድረግ እችላለሁ። ብዙ ኢንተርፕሬቴሽኖችን የኔ ክሪኤቲቭ ስራዎች እዚህ ላይ ነው ኢንተርፕሬት ማለት እንደወረደ አክሱም ሐውልትን አምጥቼ ቁጭ እንደማለት ሳይሆን የኔ ኢንተርፕሬቴሽን ምንድነው? እንዴት ነው ሲምፕሊፋይ ማድረገው? ለምሳሌ ጥልፍ ስል የሐውልት ቅርጽ መጠለፍ ካለበት በከለሮች ብዛት ነው በአንድ ሂዩ ከለር ነው ማስጠልፈው። እነዚህ ነገሮችን የኔ ክሪኤቲቭ ስራ ይሆናል። አክሱም ሐውልትን የኔ ያሰብኩት እና የሚባለው ዲዛይን ላይ ኤኒ ሀሳብ ሁሉም ያስበዋል። የአንተ ኢንተርፕሬቴሽን ማተር ያደርጋል። ሴም አይዲያ አሁን አክሱም እያልነው ኤኒባዲ ክን ዩዝ አክሱም ሐውልት አት የዲዛይነር ኢንተርፕሬቴሽኑ የተሻለ ስራ ይሆናል ማለት ነው። ሌላ ሞቲቭ ነው። ሞቲቭ መረዳት ያለብን አያይዤ እያስረዳችሁ እሄዳለሁ። ሞቲቭ ማለት ልብሶቻችን አሁን ለምሳሌ እዚህ ጋር ኤአይ የሚል ቲሸርት ላይ አለ። this is ሞቲቭ ማለት አንድ ውጥ የሆነ ቁጭ ያለ ክሮኪ ሞቲቭ ይባላል። የሚደጋገም ነገር የለውም፣ ሲንግል ሞቲቭ ነው። ግን ለምሳሌ የባህል ልብሶቻችን ካየ በአንገት የሚጠለፍ አለ፣ እንደዚህ የሚወርድ አለ፣ ታችም ይኖራል። መሀል ላይ አካባቢ ደግሞ አንድ ትልቅ መስቀል ይኖራል። ያ ትልቅ መስቀሉ ሞቲቭ ክሮኪ ሞቲቭ ነው፣ አይደገምም። የሚወርዱት ላይ ግን የሚደጋገሙ ነገሮች አሉ። ጠርዙ ላይ እንደ ጥለቱ ላይ አካባቢ ደግሞ የሚደጋገም ነገር አለ። እነዚህ ምን ይባላሉ? ሞቲቭ ይባላሉ። ሞቲቭ ሲደጋገም ደግሞ ምን ይሆናል? ፓተርን ይሆናል። ፓተርን ይባላል። የኛ በብዛት የባህል ልብሶቻችን ቦርደር ፓተርን ነው የሚባሉት። እነዚህ ቦርደር ፓተርኖችን እንዴት ነው መጠቀም? የለመድነው ነገር አለ ምን ልቀይር፣ አፕላይ ላድርግ፣ ዲዛይኖች ምን ኢንተርፕሬት ላድርግ፣ እነዚህ ነገሮች ያግዙኛል። ቀደም እንዳወራሁት ጥልፍ፣ ፕሪንት፣ ሳርፌስ ኢምብራሽመንት፣ እንደዚህ ቢዲንግ፣ እነዚህ ሳርፌስ ላይ የምንጨምርበት ነገር ካለ ነው ላይን ፎርም ሞቲቭ የምንሰራ። ሌላኛው ከለር ቦርድ ነው። ከለር ቦርድ የምናስበው ልብሶቼ ከማስበው ፕሮዳክት ላይ ቅድም ብያቸዋለሁ። ምን ከለር ይሆናል ገበያ ላይ አክሰፕት የሚያደርገው ከለር ምንድን ነው? ምን አይነት ከለር ሳይንስ ልጠቀም? ከለር ሰፊ ነው፣ በዛሬው አልጨርሰውም። ስለ ከለር ሳይንስ ግን መረዳት ያለብን ብዙ ነገሮች አሉ። ምን ከለር ይሸጣል? በእድሜም ከተረዳ ነው ለማን ነው ማመርተው የሚለውን ካወቅን ነው ከለር የምንወስነው። ለምሳሌ ፒንክ ብለን በእድሜ ለገፉ ሰዎች ፒንክ አንልም። ለህፃን ብንል ፒንክ ኢስ ኦኬ፣ ወንድም ሴትም ቢሆነው። በእድሜ ወጣት ለሆነ ደግሞ ፒንክ ብንል ወደ ሴቱ ነው የሚሄደው እንጂ ወንዱ ፒንክ አክሰፕት ያደርግልናል። እነዚህ ከለሮችን ስንመርጥ ልብሶቻችን ላይ አንደርስታንድ ኮምፒቲቲቭ የሆነ ኮንሰፕቶችና ከለር ሲበዛ የሚንጫጫበት ዶሚናንት፣ እነዚህ ሁሉ ከለር ሳይንስ ላይ ዲስከስ ብሪፍሊ በት አሁን ፕሮሰሱ ስንረዳው የሚያቀልሉ እንደዚህ በእድል ሳይሆን ተረድተነው ሲሆን ጥሩ ነው። አይደንቲፋይ ከለር ከየት ነው የምናመጣው? ለምሳሌ ከተለያዩ ነገሮችን ከለሮችን ማግኘት እንችላለን። ለምሳሌ የአመቱ ከለር ምንድን ነው? አሁን በደስ ያለው ከለር ምንድን ነው? ኦር ከመነሻ ሀሳቤ ከለር ልጠቀም ብንል አሁን ለምሳሌ አክሱም ሐውልት ሲልቨር ነው የለመድነው። የውቅራ የዛ
የዛ ድንጋይ የሆነ ከለር የሆነ ላይ ነው ሲልቨር መሰለኝና ያ ከለር ነው የለመድነው። ሶ ላይክ if I want to create a new thing አክሱም ሐውልት ልብሴ ላይ ስጠቀም ቫይብራንት ማድረግ እችላለሁ። ብዙ ከለሮች መጠቀም እችላለሁ። ከለር መቀየር እችላለሁ። የኔ ክሬቲቭ ስራ ይሆናል። ሶ ውሳኔዎቼ ምን ይሆናሉ? እዚህ ጋር ነው ኢንተርፕሬት የማደርገው። ሌላ ጎን ለጎን የምንሰራው ልክ እንዳልኳችሁ ለማን ነው የምሰራው? ላይክ ፕሮዳክት ላይኑ ምንድን ነው የሚሆነው ብዬ ስላሰብኩኝ ለምሳሌ የሰርግ ብዬ የለቀድም ስነሳ የሰርግ ከሆነ የሰርግ ልብሶች ምን መሆን አለባቸው? ሰው ዋን ኢቨንት የመጀመሪያ ጊዜ ነው ሰው ሲያገባ ሰው ላይክ ስፔሻል ኢቨንት ሶ ከሁሉም በላይ ጎላ ብሎ መታየት ይኖርባቸዋል። ሶ ማቴሪያሉ ምን መሆን አለበት? ከዛ አኳያ ያን ከባህል ከሃይማኖት የሚያያዙ ነገሮችን ኢንተርፕሬት እያደረኩኝ ይሄዳለሁ ማለት ነው። ሶ ኤክስፕሎር አድርጋለሁ። ጨርቄ ምን ይሁን፣ ምን ልግዛ፣ ምን አይነት ጨርቅ ይሁን፣ ከዚህ ጋር ምን ይሄዳል፣ ኤክስፐሪመንት የማድረግበት ፕሮሰስ ማቴሪያል ኤክስፕሎሬሽን ይባላል። ሶ ማቴሪያሉን ማጥናት እንደማለት ነው። ማቴሪያልን እንደዚህ ቁርጥራጩ እንደዚህ ምን ጨርቅ ከምን ጋር ይሄዳል፣ የትኛው ጨርቅ ቢሆን የትኛው ጨርቅ ከየትኛው ባህሪ ይኖረዋል፣ የምፈልገውን ለምሳሌ እንደዚህ ብትን ብሎ እዚህ ጋር የሚቆም ነገር ከሆነ ያ እንዲቆምልኝ ምን ማድረግ አለብን? ለምሳሌ ሬንፎርስመንት ኢንተርላይኒንግ የሚባል ማድረቂያ የሚባለው ነገር እንጠቀማለን ማለት ነው። እነዚህ ነገሮችን ማቴሪያል ኤክስፕሎሬሽን ማሰብ እንጀምራለን። ስለዚህ እነዚህ ስናስብ አይዲያው ይኖረናል። ሁሉም እንደዚህ ፍሎው እንሰራዋለን ሳይሆን ጎን ለጎን እንምንሰራው ላይክ አይዲያ ሲኖር ኦኬ ይሄ ጨርቅ እንዴት ልጠቀመው ደን ስኬች ማድረግ የሚጀምረው በኋላ ይሆናል ማለት ነው። ስኬች ሳደርግ ይሄን ጨርቅ አስቤያለሁ። ኦኬ እዚህ ጋር ጨርቁ እዚህ ጋር ይሁን፣ እጀታው ላይክ እንደዚህ ነገር ይሁን፣ አንገቱ አካባቢ ይሄኛው ይሁን፣ ከወገብ በታች ይሄኛው ይሁን። የምንሰራውን ነገር አንደርስታንድ እያደረግን ዝም ብለን ሰርተን በኋላ መጨነቅ ሳይሆን ወይ ከኢንተርኔት አውርደን የሳልነው ነገር መድገም ሳይሆን ላይክ ፕሮሰሱ ቀላል ይሆንልናል ማለት ነው። ከዛ ዋናው ነገር ክላይንት ቦርድ እንደማለት። ክላይንት ማለት ልክ ልብስ ስንሰራ ልክ የሰርግ ብለናል፣ እንደዚህ ብለናል፣ ፕሮዳክት ላይናችን ተረድተናል፣ መነሻ ሀሳባችን አክሱም ሐውልት ብለናል። የአክሱም ሐውልት ኢንተርፕሬት ዲዛይኑን ስናደርግ ብለናል። ከዛ መጨረሻ ሄደን የምንሰራለት ሰው ካልተረዳ ነው ላይክ ማን ነው? ኦኬ ሃየር ክላስ ነው፣ በገቢ ደህና የሆነ ሰው ነው፣ መካከለኛ ኑሮ ላይ ያለው ነው ወይስ በጣም ዝቅተኛ ኑሮ ላይ ያለው ሰው ነው የምሰራው? ደንበኛ ማን ነው የሚሆነው የሚለው ካልተረዳሁኝ የምሰራው ነገር ልፋት ይሆናል። ስለዚህ ሃይ ክላስ ነው ብዬ ከተነሳሁኝ ለምን ጥልፉ በወርቅ አይጠለፍም? ለምን በብር አይጠለፍም? ለምን በነሐስ አይጠለፍም? የሚገዛ ሰው ካለ ለምን በዳይመንድ አይሰራም? ለምሳሌ በዳይመንድ ሱፍ አለ በዓለማችን ላይ የማይሰራ ሆኖ አይደለም። የሚገዙት ሰው እስካሉ ድረስ ስፔሲፊክ ካመረት ነው ይገዛናል። ከተረዳ ነው ዘን ኢንተርፕሬት ስናደርገው በዛ ልክ ይሆናል። ጥልፍም ሲሆን ብዙ ጥልፎች ቢገር ትላልቅ ምናምን ሲሆኑ የጥልፍ ወጪ የስራ ማኑፋክቸሪንግ ፕሮሰሱ እያደገ ማቴሪያሉን በዛ ልክ ለማን ነው ማመርተው? ለማመርተው ነገር ከተረዳሁኝ አንደርስታንዲንግ በዛ ልክ ይሆናል። ሃየር ክላስ፣ ሚድል ክላስ፣ ሎወር ክላስ ለማሳጠር ዲቴል ከገባን እየሰፋ ስለሚሄድብን ብዬ ነው። ጎን ለጎን የምናስበው ነገር ስለሆነ ነው። ክላይንት ቦርዲንግ አንደርስታንድ ካረኩኝ አሁን ላይክ ስኬች ላይክ ለማን ነው የምሰራው? መነሻ ሀሳቤ ምንድን ነው? ኢንስፓየርድ የሆንኩበት ምንድን ነው? መስራት የምፈልገው ፕሮዳክቶች ምን ላይ ነው ማተኩረው የሚለው ቲሜን አንደርስታንድ አድርጌያለሁ። ከዚህ በፊት የተሰሩት በዛ አይዲያ ብዬ ሙድ ቦርድ ሰርቻለሁ። እኔ መስራት የምፈልጋቸው አይዲያዎችን ጥልፎች ምናምን ካሉ ደግሞ ኤክስፐሪመንት እያደረኩ ይመጥቻለሁ። አሁን ሙሉ ልብሱን አንደርስታንድ አድርጌ ኢንተርፕሬት ለማድረግ እጀምራለሁ ስራውን ማለት ነው። ኮንሰፕቹዋል ስኬቺንግ ይባላል። ስኬች ሳደርግ ኢንተርፕሬት የማደርገው እዚህ ጋር ይሁን። ለምሳሌ አንገቱ አሁን ለምሳሌ ልክ በአንዴ ልብስ አናስብም። ልክ ልብሱ ቀሚስ ነው ብዬ ካሰብኩኝ የቀሚሱ ልክ የዌዲንግ ድረስ ነው ወይ ደግሞ ስፔሻል ኢቨንት ስለሆነ ምን ይሁን የሚለው ፎርሙሌት ያደረኩት ከዚህ በፊት የሚለበሰው አገራችን ላይ የተለመዱትን ነገሮች ምናምን አጥንቼ የለም። ከዛ ስነሳ ኦኬ የኔ ምን አዲስ ነገር ይሆን? አንገቱ አካባቢ ምን ይሁን? እጀታው አካባቢ ምን ይሁን? ሲወርድ ምን ይሁን? ለምሳሌ ሲልዌት እንዳልኩ ሲልዌት ማለት የልብስ አወራረድ የባህል ልብሶቻችን ካየ ለምሳሌ እዚህ ጋር ጠብቅ ብሎ ይላል፣ ከወገብ በታች ብትን ይላል። ልዩነታውን የባህል ልብሶቻችን አብዛኞቹ ልዩነቱ ጥልፉ ላይ ነው፣ ከለር ላይ ነው እንጂ ሲልዌት ላይ የለም። የሲልዌት አማራጭ የለንም። አማራጮች ያሉ የጥልፍና አንዳንድ አልፎ ደግሞ የማቴሪያል እንደዚህ ኢንተርፕሬት እያደረኩኝ ስሰራ ያግዘኛል። ኮንሰፕቹዋል እሰራለሁ። በኋላ ዲዛይን ዴቨሎፕመንት ላይክ ዲቴይሊንግ አሁን ለምሳሌ 3 4 5 ዲዛይን ሰርቼ አሁን ኦኬ ይሄን ከዚህ ጋር ባዳቀለው ይሄን ኢንተርፕሬት ባደረገው ከለሩ ይሄ ቢሆን ኦኬ ማቴሪያሉ ይሄኛው ቢሆን እያልኩኝ ፋይናል የሆነ ዲዛይንን መስራት እጀምራለሁ። ዲስ ኢዝ
ኦቨርቪው ለእናንተ ለማስረዳት ያህል ነው። መጨረሻ ስቶሪ ቦርድ አለኝ። ስቶሪ ቦርድ ማለት ፕሮፌሽናል ያዘ ዲዛይነር ስቶሪ ቦርድ ስንሰራ ኢንተርፕሬቴሽኑ ምን ይሁን ነው። በቃ ከየት ተነስቶ የት ያርፋል። የሄድኩበት ለምሳሌ መሀል ላይ የጠፋብኝ እስካሁን ያወራኋቸውን ፕሮሰሶችን እየሄድልኝ ነው ወይ ተረድቼዋለሁ ወይ? ምክንያቱም ዳይቨርጅ እያደረገን ነው፣ ኮንቨርጅም እያደረገን ነው። ወጥ ሰፍተን እየወጣን ነው፣ እያጠበብን ነው። እየቀለል ይመጣል፣ አይዲያ ይመጣል። ኦኬ ይሄ ዝም ብለን ከዜሮ መጨነቅ የነበረው አሁን ሲስተሙ እየቀለልን ይመጣል ማለት ነው። ስቶሪ ቦርዲን ፎርሙሌት ካረኩኝ በኋላ ጎን ለጎን ማሰብ ያለብኝ ምን አይነት ትሪሞች አሁን እንደ ዲዛይነር እንደ በቃ ያገኘ ነው ሳይሆን ኦኬ ምን አይነት ኢፌክቲቭ ነው ቁልፎቹ ላይ ዚፕ ማቴሪያሎቹ ክሩ ላይ እያንዳንዱ የምጠቀምባቸው ነገሮች እንደ እድል ሳይሆን ጎን ለጎን እያሰብኩኝ ሲሆን በተር አይዲያ ይሆናል። እነዚህ ትሪምስ ነው ገበያ ላይ ያለው ምን አይነት ቁልፎች ነው ያሉት ከየትኛው ጋር ይሄዳል። ዝም ብሎ አምጦ ይሄ ተገኝቷል ብሎ ከማጣበቅ ይልቅ ተረተነው ከሆነ ከከለራችን ከማቴሪያል ኳሊቲው ለምንሰራለት ሰው አሁን ለምሳሌ ተራ ቁልፍ ከሚሆን ሌክዠሪ ስሜት የምንፈጥር ከሆነ ቁልፉ ምን ይሆን? ብዙ አይነት የቁልፍ ታይፖች አሉና እነዚህ ነገሮች ጎን ለጎን እናስባለን። ኢን ዘ ዌይ አክሰሰሪ የምናስብ ከሆነ የጆሮ ጌጥ፣ ቦርሳ፣ ኤኒቲንግ ከፕሮዳክታችን አኳያ አክሰሰሪ ቦርድ ጎን ለጎን ዴቨሎፕ እናደርጋለን። this is the process of designing። ይህን ከተረዳን በኋላ ያው ኤክስትራ ፍላት ስኬች እና ስፔሲፊኬሽን ማለት ለፋብሪካ የምንሸጥ ወይ ደግሞ በብዛት የምናመርት ከሆነ ያግዘናል። ለምሳሌ እኛ እዚህ ሆነን ቻይና ማዘዝ ወይ እዚህ ሆነን የሆነ ፋብሪካ ልናዝ ከሆነ ቴክኒካል ፓኬጅ ያስፈልገናል። ስለ ቴክኒካል ፓኬጅ በሌላ ቀን ምክንያቱ ሰፊ ስለሆነ በአጭሩ ግን ቴክኒካል ፓኬጅ ማለት ስለ ልብሱ በአካል ሄዳችሁ ይሄኛው ከዚህ ጋር ነው የምትሰፉት ይሄኛው መሆን አለበት ምናምን አትባባሉ። ፋብሪካ ላይ መላክ ነው። እነሱ ቴክኒካል ፓኬጁን አይቶ ፓተርኑን አይቶ ማምረት ብቻ ነው። ስለዚህ እንዲህ አድርገህ ስፋው እዚህ ጋር እንደዚህ አድርገው ይሄኛው ከዚህ ጋር ነው የሚሆነው ከለሩ እዚህ ጋር ነው አትሉ። ቴክኒካል ፓኬጁ ስፔሲፊክሊ ማኑዋል እንደማለት የልብስ ማኑዋል በሉት። ያ እንዴት መሰፋት ከመጀመሪያ እስከ እያንዳንዱ ኮምፖነንት የሚያስረዳለን ምን ላይ ምን ላይክ በተንም ካለ የትኛው ጋር ያጣብቁታል እንደዚህ እያንዳንዱ ነገሮችን ምን አይነት ስፌት ይጠቀማሉ እና እነዚህ የሚገልጽልን ቴክኒካል ፓኬጅ ይባላል። ፋርዘርሊ ሌላ ቀን አወራዋለሁ። ፕሮዳክቴን ሰርቻለሁ፣ ፕሮቶታይፕን ሰርቻለሁ፣ አንደርስታንድ አደርጋለሁ፣ ኤክስፐሪመንት አደርጋለሁ፣ ተረድቼዋለሁ፣ የፈለኩት መጥቷል አልመጣም። ኦኬ ካልመጣስ ያሰብኩት በስኬች ሌላ ነው ሲመጣ ሌላ። ኦኬ ማቴሪያሉ አሁን አንደርስታንድ ማቴሪያሉ ይሄን ቢሆን ኦኬ ይሄን ብጨምርበት አይዲያ ላይ ስለሆነ ማለት ነው። ሳብስቲቱት ማድረገው ጨርቅ ይኖራል። እነዚህ እየቀለልን እንደ ፋይናል ፕሮዳክቴን ሰራው ማለት ነው። ልክ ስሰራ አክቹዋል ፊትነስ ሞዴል ላይ ቼክ አድርጌ የሚኖረው ስትንቀሳቀስ የሚኖረው ኢፌክቶች ምናምን ከተረድቼ ስትለብሰው ስታወልቀው የሚኖረው ለምሳሌ አንዳንዴ ስንቶቻችን ልብስ ገዝተን ስንለብሰው የሚቀደድብን ወይ ስናወልቀው የሚቀደድ ወይ ስናጥበው የሚቀደድብን እነዚህ ፕሮሰሶችን መረዳት ስላለብን ነው። መጨረሻ ስፔሲፊኬሽን ሺቲን ካዘጋጀው በኋላ ኮስት ሺቲን አሁን ማዘጋጀት ይጀምራለሁ። ስለ ኮስት ሺትም አሁን አላወራም። ባጭሩ ግን ኮስት ማወቅ ስላለብን ምን ያህል ወጣ ኮስት አሁን ሲምፕሊ ለማሳጠር ልብሱ ላይ የወጡ እያንዳንዱ ማቴሪያል ብቻ አይደሉም ኮስቶች ዳይሬክት ኢንዳይሬክት ይባላሉ። ዛሬ ስለማላወራው እነዚህን አድርገን ከነ ፕሮፊታችን ምን ያህል ማትረፍ አለብን ምን ላይ ነው ፎከስ ማድረግ የሚለውን አጠቃላይ ይሄ ይመስላል። ደን ኮስት ሺቲን አዘጋጅቼ ተረዳው ማለት ነው። ለማሳጠር ያህል this is the design process. ዲዛይን ሳደርግ ሐሳቡ ቀለለልኝ ማለት ነው። this is the flow of my idea. Like okay, let's have an example. መነሻ ሐሳቤ ቢራቢሮ ብዬ ምናምን ብነሳ አንድ አይደለችም በምድር ላይ ያለችው ቢራቢሮ። እያንዳንዱ ቢራቢሮ ማጥናት ይኖርብኛል ማለት ነው። የትኛው ነው ከኔ ጋር የፈለኩት ከለሩ የወደድኩት የትኛው ኢንተርፕሬት ላድርገው መምረጥ እጀምራለሁ። ሪሰርችን ያግዘኛል። this is my research board ኢንስፓየር የሆንኩበት ቢራቢሮ ነው። then I will go okay ቲም ቦርድ ከዚህ በፊት ፕሮዳክት ላይ ምንድነው ማስበው ፕሮዳክት ላይን ስሰራ ፕሮዳክት ላይ ምን ብያለሁ ቅድም ፕሮዳክት ላይን ስፔሲፊክሊ ልብሱ ምን ላይ ያተኮራል። ለምሳሌ የኬጁዋል ልብስ ወይ ደግሞ የባህል ልብስ ወይ ደግሞ የዋና ልብስ ብንል አሁን በቢራቢሮ የዋና ልብስ መስራት እንችላለን። የዋና ልብስ መሆን ያለበት አይዲዮሎጂ አለ። አሁን እኛ ያሰብነው ኦኬ ሞደርን ሬድ ካርፔት ላይ መልበስ የምንፈልገው በጣም ሆት ኮቲር ባይሆንም ጎል አድርጎ የሚያሳይ ከሆነ ዲቴይሊንግ ይኖረዋል ማለት ነው። እንደዚህ አስቀምጫለሁ። ከዛ በፊት የተሰሩ እነዚህ አይነት የፈለኩት ሐሳቦች ሬድ ካርፔት ላይ መለበስ የሚችሉ ሙድ ቦርድ ከዛ በፊት በቢራቢሮ የተሰሩ ካሉ አስቀምጣለሁ።
ደን ላይኖች ኦኬ የምጠቀመው ጥልፍ ምናምን ካለ ላይኔን ፎርሙሌት ያደርጋለሁ። ላይን መስመሮችም ካለ ቅርጾችም እነዚህ ፎርሙሌት አደርጋለሁ። ሞቲፌን አዘጋጃለሁ፣ ኢንተርፕሬት አደርጋለሁ። መጥለፍን ብፈልግ ጥልፍ ላይ የሚያርፍ ነገር የሚደጋገም ነገር ፓተርንም ቢሆን ሬፒቲሽን ቢሆን እነዚህ ነገሮችን እዚህ ጋር ነው ማሰብ የምጀምረው ሞቲፎችን ከተረዳው በኋላ። ቅድም ብየዋለሁ ኢት ዊል ጎ ደን ከለር ላይ እመጣለሁ። ከቢራቢሮ ወስዶ ከሆነ ከለሮቹን እያንዳንዱ አወጣዋቸዋለሁ። ጥቁር አለ እንደዚህ ነገር ካልሆነ በራሴ ከለር ስታንዳርድ የሆኑ ከለሮችን መጠቀም ይችላል፣ ወይ ደግሞ የዚህ ዓመት ከለር መጠቀም ይችላል። ምክንያቱም ከለር ፎርካስቲንግ ይባል ስላለ ደን ጨርቄ ምን ይሆን ኦኬ ለምንድን ነው የምጠቀመው ጨርቆች ምን አይነት ይሆኑ ኤክስፕሎር ኦኬ ክላይንቴ ምን አይነት እድሜ ክልል ነው ያሉት የትኛው ማህበረሰብ ነው የሚገልጹት ምንድን ነው የሚፈልጉት ከተረዳው ልብሱን ስሰራው አልቸገረም እንደማለት ነው። ደን ኮንሰፕቹዋል ስኬቺንግ እጀምራለሁ። ሀሳቡን ራፍሊ ምን ይሆናል ዲዛይኑ ምን ይሆናል ተረዳው ማለት ነው። ደን ስቶሪ ቦርዲ ተመገባግቧለሁ። ከሰራሁት ልብስ ካሰብኩት ከጀመርኩት መጥቷል አልመጣም ትሪም አክሰሰሪ እናስቀምጣለሁ። አክሰሰሪ ካለኝ ቦርሳ ምሰራ ከዛ ጋር ማች የሚያደርጉ ነገሮችን አስቀምጣለሁ። ቴክኒካል ፓኬጅን አስቀምጣለሁ። ኮስቴን አስቀምጣለሁ። አለቀ። ቴክኒካል ፓኬጅ ምናምን ለመሸጥ ከሆነ ነው። ሶ this is what ዲዛይን ፕሮሰስ ባጭሩ as a fashion designer መቅለል የሚችለው እንደዚህ ነው። ሶ የተጠቀምኩት ኤግዛምፕሎች ሲምፕል ማይነር የሆኑ ሁሉም ሰው ሊረዳው የሚችለው ለማለት ያህል ነው። ሶ እነዚህ ባህል ልብሶቻችን ላይ እናምጣቸው። ለምሳሌ የተለመዱት ሊሚትድ የሆኑ የባህል ልብሶች ስላሉን ነው። ከምን ተነሳው አይዲያውን እንዴት ኢንተርፕሬት ላድርገው ከዛ ምን ልጠቀም እንዴት ኢንተርፕሬት ላድርገው ኮንቲኒዩዋል ኤክስፐሪሜንቴሽን ነው። ለዛ ነው እንደ ዲዛይነር ሁሌ የአንድ ቀን ስራ አይደለም። አንድ ቀን ቆንጆ ሊሆን ይችላል ከዛ በኋላ ኮንሲስት ካላደረግ ጥቅም የለውም። እያንዳንዱ ብራንድ ካየናቸው ስራቸው ዘላቂ ለሆነ ለነገ መጠቀም የምንችለው ለኮንሲስተንት የሆነ አዲስ ነገር ለመስራት አይዲዮሎጂ መረዳት ስላለብን ነው። ከዚህ ውጭ ስለ ኤሌመንት ኤንድ ፕሪንሲፕል ዲዛይን ሌላ ቀን እንሰራላችኋለሁ። ምክንያቱም ሌላ ህግ ስለሆነ ስለ ከለር ቲዮሪ ሌላ ጊዜ እንሰራላችኋለሁ። አሁን በዚህ በቀናል። ቴንክ ዩ። ኤኒ ጥያቄ ካለ ራይት ሚ ኦን ዘ ኮሜንትስ። ቻው